የምግብ ፕሮግራም ያቀርቡት ድራሻቸው ተጠፋ ጊዜ ነው። እስኪ ማለት ርካሽ የሚባለውን ነገር ስጠኝ። አይ ማዘር፣ በዚህ ጊዜ ርካሽ የሚባል ነገር የለም። አይ በቃ ኢትዮጵያ ውስጥማ ከአንድ ዓመት በኋላ የቲቪ ዜና ላይ በህገወጥ መንገድ በቀን 3 የሚበላ የነበረው ግለሰብ በቁጥጥር ስር ዋለ መባላቱ አይቀርም። ማዘር ምን ፈልገው ነው? እኔም የፈለኩት እንቁላል ነው። እንቁላል ስጠኝ። አይ ማዘር፣ እንቁላል እኮ ተወዷል። ስንት ገባ ደግሞ? አንዱ እንቁላል 18 ብር ገብቷል። ዶሮቹ በኦፕራሲዮን እንደሚወጡት እሱ ደግሞ ምን ይሁን ብሎ ነው የጨመረው። ነዳጅ በመወደዱ ምክንያት እንቁላልም ተወዷል። ነዳጅ ስለተወደደ እንቁላልም ተወደደ? አዎ፣ ነዳጅ ስለተወደደ እንቁላል የሚወደደው ታፍ ማዳ ነው ወይስ ኦሊቪያ ነው እንቁላሉን የጣለው? ዛሬ ደግሞ አንድ ሰውም የለም። ታዲያ እኔ ስትወጪ አላየሁሽም። እናቱ ወይኔ አያችሁ ቸግሮት አያሳዝንም? ምግብ ሳልበላ 9 ቀን ሆነ። እርቦኛል፣ እርዱኝ። ፈጣሪን አታመሰግን? አንተ እኮ ምግብ ሳትበላ 9 ቀን የቆየከው። ሳይንሱ ደግሞ የሚለው የሰው ልጅ ምግብ ሳይበላ 10 ቀን መቆየት ይችላል። እናም ወንድሜ ፈጣሪህን አመስግነው። 1 ቀን ይቀርካል ሰው። አይ ማዘር፣ ለወጣ ስን የመጡት አዎ። ለመሆኑ ስንት ሰዓት ገብተህ ነው በዚህ ሰዓት የምትወጣው? 3 ተኩል የገባሁት 4 ሰዓት ሲል ነው የምወጣው። 3 ሰዓት ተኩል ገብተህ 4 ሰዓት የምትወጣው? በዚህ ደቂቃ ስራ ነው የምትሰራው ወይስ ተንኮል ነው የምትሰራው? አሁን ማዘር ምን ፈልገው ነው የመጡት? እኔም የመጣሁት መታወቂያ ፈልጌ ነው። ሙሉ ስሞትን ከናያቶ? እሺ፣ ፎቶ ከአንገት በላይ ነው ከወገብ በታች? ይሄው መታወቂያዎት። ከምርህ ነው? ምነው ማዘር? መታወቂያ ዛሬውኑ ነው የምትሰጠኝ? አዎ። የኔ ልጅ አትልፋ፣ ጉቦ አልሰጥም፣ አጉሏል ተሰጠኝ። እንዴ ጄሪ፣ እንዴት አደርክ? ሕፃን እያለሽ እኮ እኔ እኮ ነኝ ተሸክሜ ያሳደኩሽ። ኧረ እባክህ፣ እኔ ልጅ እያለሁ ተሸካሚ እናት ትሰራ ነበር እንዴ? ዛሬ ደግሞ በጊዜ እየጨጨው ነው ማይምላልኝ። እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው። እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይ ግሬ፣ አንተ ጎማው ማነው እንደ ነፋው? ልገለኝ ነው እንዴ? ደግሞ የምንቃት ነው በ3 ጎማ የምንነዳው። አንዱ ጎማስ አይል እኮ 3 ጎማ ነው ያለው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉዳይ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ። ራበኝ እኮ ተርፍታን እንጂ ስማ፣ እንጀራ አለ? ስንት ፈልገሽ ነው? ስሚ፣ ዋጋው ግን 20 ብር ነው። እሺ ስጠኝ። መቼም ሳልበራ ነው። የራሱ ስስ ስለሆነ ለማንሳት አይመችም። 2 ላድርግልሽ? ገና እሱም ስስ ነው። እሺ ስጠኝ በቃ። እንዴ ሲበሉ አድርሰን ሲጣሉ መልሰን ይሄ አይደል እንዴ? እንብለዋ በቃ። እንጀራውን 20 ብር ነው የገዛው። ይልና ካሌለ ና ብላ። አንተና አፍልቶሽ ነበር በጣም ቆላልቶሽ። ሴት ዋንጫ በልቶ አበረደልሽ። እኔ እኮ ግርም የሚለኝ አልሰናኑ አንተ ሲበላ ኪሎ 14 ብር ነበር ስጋ። ይሄ ቡካዮ ሳካ የሚባለው እሱ ራሱ አልተወለደም ነበር። አርሰናል ዋንጫ ሲበላ አፍልተሽ ነበር። አይዞ ጀመሪያም ስትሮጡ አላማራችሁኝም ነበር። አይዞ አጀማመራችሁ እንጂ መች ነው አጨራረሳችሁ የሚያምሩ? እንዴ አህያ ሞቶ ነው እንዴ? ምን ሆኖ ነው? አርሰናል ዋንጫ እንደማይበላ ሲያቅ ራሱን ሰዓት አሁን የነቃው። ወይኔ አርሰናል ወንድሜ፣ እኔን አርሰናል ዋንጫ ሲበላ አንተ ባታይ የልጅ ልጆችን ሊያዩ ይችላሉ። ዘራፍ እኔ ልነሳብኝ ነው። ናሞክረኛ ልብ ካለ ሞክረኛ እንዴ ልጆች አረፉ እንጂ አረንጌታው ማዘር ለልጆት እያገዙ ነው እንዴ? ለኔ የምታግዘው ለማማ ግዛው ለማን ነው ማዘር? ቱበል ያዘው አይና ስቡር ነው። ማን ያዘው? የያዘው ያቀዋል። እየመጣው ነው። ምን ሆነ? እኔ ልጅ
አልበላም አልጠጣም ብዬ የገዛሁትን ስልክ ሌባ ሰረቀኝ። አያ ዘንድሮ ልትገርማላችሁ። እንዴት ማዘር? ቻርጀርክን ወስዶ ቢሆን ፈጣሪን አታመሰግን? ቆይ ባና ጀሞተብኝ አይጠሞተብኝ መሰለክ እንዴ? ዝርዝር ሳንቲም ሰጣኝ። ደህና ዋሉ ጋሼ? ደህና ነው? ተሻሎት? ፈጣሪ የተመሰገነ ይሁን። በጎ ነኝ። እስኪ ጋሼ ይሄን ቀመስ አድርጉበት። አመሰግናለሁ። ጋሼ ቶሎ በሉ፣ እየጠበቅኩት እኮ ነው። ምን ነው ልጄ? ጁስ እኮ በጣም ተወዷል። እኔ እኮ በዚህ ጁስ 5 ሰው ነው የምጠይቀው። ፉጥ አድርጉና መልሱልኝ። በ2016 ጥሩ ሚስት ማግኘት ከባድ ነው። የዘንድሮ ሚስቶች ከባድ ናቸው። አሁን እኔ ሚስት በሳምንት 7 የምቀጠቅጠኝ። እውነት ነው። እኔንም ትቀጠቅጠኛለች። አሁን ከእናንተ ውስጥ እስኪ ሚስቱ የምታሸግረው ይቁም። የእሷን ካገባው ጀምሮ ቀበቶ አድርጌ ሱሪ ይወልቅብኛል። ዶሮን እሷ ነው የምታርደው፣ የምበልተው ደግሞ እኔ ነኝ። እኔ ሚስት ጂም የምትሰራው እሷ፣ እንጀራ በወጥ የምሰራው እኔ ነኝ። እንዴ የእርሶ ሚስት እንዴት ጥሩ ብትሆን ነው እርሶ ያልተነሱት? የእርሶ ሚስት አልተነሳችም? እንዴት ነው ጥሩ ናት ማለት? እንደ እርሶ አይነት ሚስትማ የትም አይገኝም። እቺማ መጠራት አለባት፣ መመስገን አለባት። እርሶ ምን አይነት ጥሩ ሚስት ቢሆኑ ነው ሚስቶች የሚያስቸግሩ ሰዎች ተነሱ ስል የእርሶ ባል ያልተነሳ? እርሶ ጥሩ ሚስት ኖት፣ መመስገን አለቦት። ናንዴ ያልተነሳውማ ጨዋታና ደን እግሩን በፍት ሰብሬው አሁን ከተቀመጠበት መነሳት አቅቶት እኮ ነው። የባሰ አታምጣ የኔ ውድ፣ መጣውልሽ። ይሄው ባንቺ ፍቅር ራሴን ላጠፋ ኮረንቲ ብጨብጥ መብራት ወደ ጠፋ። ብታፈቅረኝማ ምን ኮረንቲ ያሳዛህ? የመርዝ ሞልቷል በሱቅ አለልህ። እኔ ምልሽ አዲሷ ጎረቤታችን ሚሚ ወልዳለች ብለውሻል። እኔ ምለው ባገባሽ በ3ኛ ዓመቷ 3ኛ ልጇ የምትወልደው ምነው ባልየው የሚስቴ ወድ ባዶ ሲሆን አልወድም ማለት? አይ እማማ ዝናሽ፣ ኧረ አንተ ሰውዬ በዚህ ጥርስ አትሳቅ። አንተ እንደውሻ አጥንት ነው እንደምታደቅበት። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ሁለት አበዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርምህን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ ሞተብኝ አይጤ ሞተብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱና እማማ ዝናሽ፣ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50 ሺህ ብር ብለዋል። 50 ሺህ ብር? አዎ 50 ሺህ ብር ብለዋል። ሬሳ የምሸኙት እስከ ገነህ ነው እንዴ? እንዴ 50 ሺህ ብር ይለኛል እንዴ? ነው ወይስ ገነት በክፍያ ነው የሚያስገቡት? ምን ሆነህ ደግሞ ዛሬ? አይ እማዬ፣ ምን ያልንኩት ነገር አለ? አግባ ብለሽኝ ይኸው ትዳር ከገባው በኋላ ቀበቶ እንኳን አድርጌ ሱሪ እየለቀብኝ ነው። አየኔ ልጅ ገና ምን አይተህ? እንገድ ላይ የቃጥንት ከላይ ላይ ይወድቅና ሰው ነው አንስቶ ጣርቶ የሚሰጥ። እሷን ካገባው በኋላ ራሱ በቀን 3 በልቼ አላውቅም። ነገሩ ኢትዮጵያ ውስጥ በነፃ መተቢያዊ ነገር ፌንት ብቻ ነው። እሱን ሰዎች ከበው መቼ ያስበለዋል? ፈጣሪ ወይ ድረስልኝ። ኧረ ብሌን የሆነ ነገር አድርጊ። ብራዘር አሳበኝ ቀይር ነው። ፈጣሪ ይርዳክ። ምንድን ነው? በጣም ነው የመረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ
ኖር ይሻለኛል። እንኳንም አለው ለምን ሰልባጆነት መጣ ነበር። አራንተ ልጥራትም አልበላም ቁርስም ብላ አልበላም አልጠጣም እራት ቁርስ ምሳ አንቺን ማስደሰቻ መኪና እስክገዛ አይግጥም አይደለም ቁርስ ምሳ እራት ሁሉንም ብታልፍ ደሞዝ እንደሆነ ከጫማ አያልፍ። እኔ ምለው ማዬ አቶ ከበደ ሙስናን በይፋ ሲያወግዝ የነበረ ሰውዬ እሱም ስልጣን ከያዘ በኋላ ምን ነው ድምፁ ሁሉ ጠፋ? ለምንድን ነው ማዬ? አየኔ ልጅ አንተ እኮ አይገባህም። ባላችን ነዋ የተበላ አይወራም እኮ። ና እኔ ልጅ ፓራስታሙን ገዝተና እንዴ ማዬ አሞሽ ነው እንዴ?